ሞዓ ተዋህዶ ስለሚባለው አንጃ ወይንም ፖለቲካዊ ቡድን ነው። ይህ ቡድን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረ ቅዱሳን ውስጥ ቀደም ሲል የነበረና በኋላ ግን አፈንግጦ በመውጣት የራሱን ፖለቲካዊ እንቅስቃሴ በኃይል በአፈሙዝ እመልሰዋለሁ ብሎ በገሃድ ተደብቆ አይደለም ተገልጦ ፖለቲካዊ እንቅስቃሴ የሚያደርግ መርዛማ ቡድን ነው። ሞዓ ተዋህዶ። ሞዓ ተዋህዶ ከሀገር ውስጥ እስከ ውጭ ሀገር ኔትወርክድ ነው። መደበቂያው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ዓላማው ቢቻል ያከተመውን ያበቃውን ጥንታዊውን የዘውድ አገዛዝ ወደ ምድራችን ለመመለስ ነው። ይህ አክራሪና ተገንጣይ የፖለቲካ ቡድን ወይንም አንጃ ለሪቬንጅ ያቀባበላቸው ታርጌት ግሩፖች አሉት። እነዚህ የቤተክርስቲያን አጥቂ አካላት አንደኛ ሙስሊሞች ናቸው። በተደጋጋሚ ክርስቲያኖችን የሚያርደው አብያተ ክርስቲያናትን የሚያቃጥለው ይሄ አካል። ሁለተኛው አዲስ በቀል የሆነው ጽንፈኛ ፕሮቴስታንት። ሶስተኛው ታዋቂ ፈና እምነት አራማጆች ናቸው። የዚህ ቡድንን መርዛማ አካሄድ ለማታውቁ አንዳንዴ ዋሃን ጥቂት መልኩን እንድታውቁት አንድ 4 ነጥቦችን እነግራችኋለሁ በደፈናው ማለት ነው። አንደኛው ቡድኑ ከሀገር ውስጥ አንስቶ እስከ ውጭ ሀገር ሰንሰለት ፈጥሯል። ሞዓ ተዋህዶ በመላው ኢትዮጵያ የተዘረጋ ነው። ከኦጋዴን ከጎዴ ጀምሮ ማለት ነው። ሁለተኛው ቡድኑ የተደበቀው ወይንም ያለው የሃይማኖት ካባ ውስጥ ነው። አብይ እንቅልፍ አይኖረውም እኛን ሳያጠፋ እመኑ። አብይ አህመድ የኢትዮጵያ ቤተክርስቲያን አይናችን እያየ እስካላፈረሰ ድረስ አያቆምም። ነገር ግን ማን አይኑን ይግለጥ? ብፁዓን አባቶች አይናችሁን ግለጡ። እነ አቡነ አብርሃም አይናችሁን ግለጡ። አታድክሙን። ከአብይ ጋር ድርድር አትበሉ። ይሄ ነው የሚያደክመው። አባቶች ሰይፍን አንፍራው። በደም ብዛት በስኳር በምንም ይሞታል። የኛ መልፈስፈስ ነው ለአብይ አህመድ ጉልበት የሆነው። ሶስተኛው ቡድኑ ብዙ ጊዜ አሰምቶ ከጮኸ ድምፁን ካሰማ በሌሎች ብሔር ብሔረሰቦች ጉዳይ ሳይሆን በአንድ ብሔር ጉዳይ ነው ድምፁን የሚያሰማው ማለት ነው። እሱንም ያንን ብሔር ወዶት ደግፎት ሳይሆን ማጆሪቲ ነው ብሎ ስለሚያምን ከዚህ ብሔር በስተጀርባ ደግሞ እኔ የምፈልጋቸው ነገሮች አሉ ብሎ ስለሚያምን ከዚህ ብሔር ጋር በተገናኘ ነው የሚንቀሳቀሰው ማለት ነው። አንዳንድ ነገሮችን እስኪ ላስታውሳችሁ ወደኋላ እዚህ ነጥብ ላይ ይህንን ነጥብ ሳንለቅ አንዳንድ ነገሮችን ላስታውሳችሁ። ከዚህ በፊት የዛሬ 2 ዓመት ገደማ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ኦሮሚያ ክልል ላይ ሊቃነ ጳጳሳት ተሹመው ነበር፣ ወይንም ደግሞ ጳጳሳትን የመሾም ውስጣዊ እንቅስቃሴዎች እንደነበሩ ታውቁታላችሁ። ወይንም ደግሞ አንዳንዶቻችሁ አታውቁትም። ለምንድን ነው የማታውቁት? ዝም ብሎ የሚነዳም ሰው ስላለ ማለት ዝም ብሎ የሚነዳ ለምሳሌ አሁን ሀገር ምድሩ ሁሉ የቤተ ክርስቲያኑ ጉልላት እስከ ታች እስከ ገረገራው ድረስ
ጥቁር የለበሰበትን ጊዜ ታስታውሰዋለህ ቢባል አንዳንድ ሰው እሱንም አስታውሰዋለሁ ይላል። ታዲያ ምክንያቱ ምን ነበረ? ከተማውን ሁሉ ጥቁር ያለበሰው እየተነሳ ከታች እስከ ላይ አርቲስቶች ሁሉ ሳይቀሩ በገባቸውም ባልገባቸውም መንገድ አሁን በዚህ ግርግር ላይ ብዙ አላየኋቸውም፣ ግን ያኔ ሁሉ ሰው እየተነሳ አንድ ሲኖዶስ አንድ ቤተክርስቲያን በሚልበት ወቅት ማለት ነው። ጥንስሱ የት ነው የተጠነሰሰው? ያ ግርግር ይሄንን መልክ እንዲይዝ አድርጎ ከኋላ ኬሚስትሪውን ያቀነባበረው ማን ነው? ይሄን ጠይቃችሁ ታውቃላችሁ ወይ? እሺ ሲኖዶሱ አይከፈል ነው፣ ይሄ አቋም ነው፣ መብታችሁ ነው። ነገር ግን እኮ ለሲኖዶሱ መከፈል ምክንያት የሆኑት ወይንም ደግሞ ሊቃነ ጳጳሳትን እንሾማለን ያሉት እነዚህ የኦሮሚያ ካህናት ብቻ እኮ አልነበሩም። ታዲያ ቆይቶ ትግራይ ላይ በግልጽ ይሄ ነገር ሲፈጠር ለምንድን ነው ጥቁር ያለበሳችሁት? ለምንድን ነው አዋራው ያልተነሳው? አያችሁ፣ እውነት የሚባል ነገር ፍትህ የሚባል ነገር የለም የምላችሁ ለዚህ ነው። በተለይ በጽንፈኛ ሃይማኖተኞች ዙሪያ ፍትህ የሚባል እውነት የሚባል ነገር የለም። አራተኛው ሞዓ ተዋህዶ ነፍጥ ታጥቀው በረሃ የገቡትን ታጋዮች በግልጽ በገንዘብ ይደግፋል። ፋኖች ራሳቸው ሞዓ ተዋህዶ ናቸው። ብዙዎች ግብረ ኃይሉ መስራቾቹ እኔ አንዱ ነኝ። አሁን ግን ጦር ሜዳ ያሉት ደግሞ እየተዋጉ ነው። የሃይማኖት ቡድን ከሆነ እነዚህ ሰዎች እውነትን ይዘናል፣ ወንጌልን ይዘናል ብለው የሚያምኑ አይነት ከሆነ እነዚህ ሰዎች በረሃ የገባውን ለምነው አባብለው አስታርቀው መመለስ ሲገባቸው እነሱ ግን በአደባባይ በጎዳና ላይ እና ትጥቁ ወይንም ጦርነቱ ትግሉ ፍትሃዊ ነው እያሉ በድምጻቸውም በገንዘባቸውም ባላቸው ነገር ሁሉ ይደግፋል ማለት ነው። ሞዓ ተዋህዶ